ኢንስትራክተር ዮናስ አበባው፣ አየር ጤና ሲራጅ ሙሉጌታ፣ ኮማንደር ሲራጅ ሙሉጌታ በተጋዳዮቹ መናቀው ሁለቱም አሰልጣኞች ወደ ሪንግ ገብተዋል። ሁለቱም አሰልጣኞች ኮማንደር ሲራጅ ሙሉጌታ፣ ኢንስትራክተር ዮናስ አበባ፣ ኢንስትራክተር ዮናስ አበባ ሁለቱም አሰልጣኞች ናቸው። አሰልጣኞች ብዙ ሲጋጠሙ አይተን አናውቅም። እንግዲህ ነገ ረጅም ሰዓት ሲነጋገሩ የነበሩ ናቸው። ኢንስትራክተር ዮናስ ወደዛ የውድድር ዋና ሲመራጣች መለስ አድርጉት። እሺ አይ ኮንታክት ያርገው ነበረ ቅርብ ወራጅ አለ እያለ ነው። አንተ ነው የምታወቀው በኖካውት ነው። ምንድነው የሚለው? የምርም ኖካውት ነው ያጫወተው? ያው እሱ ስለተናገረ ይሆናል ማለት አይደለም። ለራሱ ብርታት መስጠት ስላለበት የሞራል ውድቀት እንዳይደርስበት ነው እንጂ ለጥ ማድረገው እኔ ነኝ በእርግጠኝነት። እንዳየሁት ፊልም ነው የምናገረው። ያየሁት ፊልም ይመስል ነው የምናገረው። እንደውም ማለት ነው ሰዎች አንዳንድ ነገር እያሉኝ ያለው ነገር አለ፣ የሆነ ነገር አድርግለት እያሉኝ አለ። እኔ ግን ወዲያው ነው የምወስነው። ችግር የለብኝም። የውሳኔ ችግር ስለሌለብኝ አሳየዋለሁ። ስንተኛ ዙር ላይ ጠብቅ? አንደኛ ዙር ላይ አንደኛ ዙር ላይ ጠብቀው። ቴንኪው በጣም አከብራለሁ። አሰልጣኝ ነህ፣ ፌዴራል ማረሚያ ቤት ጀግና እንደሆን ካውቃለሁ። የድሮ ጨዋታዎችን በኖካውት ነው የሚያልቁት። እንጠብቃለን ኖካውት። አሁን ምርጥ አቅም ላይ ነው ያለሁት። በጣም ምርጥ አቅም ላይ ነው ያለሁት። አሁን አቅሜን እንዲያመጣ ያደረገኝ አሁን ከብዙ ነገር ርቄ ነው ያለሁት። በጣም ራሴን እየጠበቅኩ ነው ያለሁት። ከፈጣሪ ታርቄ 5 ወቅት ሰላቴን በአግባብ እየሰገርኩ ነው። ያንን ደግሞ እያደረግኩ ወደ መጥፎ ቦታ አትሄድም። ለኔ ምርጥ ጊዜ ነው። በዚህ ጊዜ ስላገኘሁት አልহামዱሊላህ። መልካም እድል። ኢንስትራክተር ዮናስ ጋር ነው ያለነው። በተደጋጋሚ ኢንተርቪው በማድረግበት ሰዓት ቅርብ ወራጅ አለ ስትል ነበር። የምርም ነገ ቅርብ ወራጅ ይኖራል ወይስ ምንድነው? እስቲ ያለው ነገር ንገረን። አይ ግድ ነው በቃ አሁን ሰዓቱ አልቋል። ያለቀ ሰዓት ነው። ካሁን በኋላ ከኮማንደር ሲራጅ ጋር የምናደርገው ነገር ሲራጅ ሲተኛ ተጠንቅቆ እያሰበ መተኛት አለበት። ሲነሳ እያሰበ ነው። ከዚህ በኋላ ሪፈር ነው የምልከው። ግድ ነው። ከሪንግ አንድ ሰው ነው የሚወጣ ስትል ነበረ። ከሪንግ አንድ ሰው ነው የሚወጣ ስትል ነበረ። የምርም አንድ ሰው ነው የሚወጣው? አዎ ያቺን አነጋገር ላይ ምንድነው የአነጋገር ስህተት ነው እንጂ ዞሮ ዞሮ ሪንግ ላይ አጋድመዋለሁ። ይሄ ግድ ነው። በቃ ሲራጅ ተጋዳሚ ነው። አጋድመዋለሁ። አሸናፊው ይወጣለሁ። እሺ መልካም እድል ዮኒ። ግድ ነው። አድናቂ ነኝ። በጣም የሚመቸኝ ፓርቲ ሻዶ ቦክስ ነው። እስቲ ሻዶ ቦክስ አጋብዘኝ አንዴ። ሪስፔክት። ሁሉንም ነገር ጨርሶ ወደ ሪንግ ለመግባት በመጠባበቅ ላይ ነው የሚገኘው። እስቲ ሪንግ ከመግባት በፊት ስለዚህ ጨዋታ አንዳንድ ነገር በላን። ኦሬዲ ልትገባ ነው። ይሄ የመጨረሻ ኢንተርቪው ነው። ሜቢ ካሸነፍኩ በኋላ ሌላ ኢንተርቪው ላደርግ እችላለሁ።
ምን አይነት ኮንፊደንስ ነው የተሰማት ያለው? ልብ ውስጥ ምን አይነት ኮንፊደንስ ነው ያለው? ማለት እኔ ተጋጣሚን በጣም አከብረዋለሁ። ተጋጣሚን ማክበሬን ያወቁበት መንገድ ትሬኒንግ ሰርቻለሁ ማለት ትሬኒንግ የምሰራው ማለት ነው ተጋጣሚን ስላከበርኩት ነው። ስራዬን አክብሬያለሁ። ስራዬ ደግሞ እኔን እንደሚያስከብረኝ አምናለሁ። ጥሩ ስራ ሰርቻለሁ። ደግሞ ከምንም ጊዜ በላይ የአሁኗ ጊዜ ከኔ ጋር ጨዋታ የሚካሄድበት ጊዜ ለኔ ምርጥ ጊዜ ነው። ለኔ ምርጥ የሚያደርገው ለየት የሚያደርገው በዚህ ጊዜ ከፈጣሪ ጋር ታርቄያለሁ ብዬ ስል ከዚህ ያው ብዙ ያው ወንጀል መናገር አልፈልግም። ብዙ ነገር አድርግ ነበረ፣ ግን አሁን አልহামዱሊላህ 5 ወቅት ሰላቴን በአግባቡ እየሰገድኩኝ ነው። ሰላት እየሰገድክ ደግሞ ቆሻሻ ቦታ አትሄድም። ያንን አልሄድክም ማለት ጉልበት ሴፍ ነው ማለት ነው። ስለዚህ አሸናፊ ነው የሚሆነው ማለት ነው። ስለዚህ በጥሩ ሁኔታ ተዘጋጅቻለሁ። እኔ ይኸውልህ እንደ ሙስሊምነቴ ኮንዲሽኔን በጥሩ ሁኔታ ያመጣልኛል ብዬ ማስበው ጾም ነው። ጾም ኮንዲሽኔን ስለሚያመጣ ሰኞና ሐሙስ ምንጊዜም ጿሚ ነኝ። ያ የኔን ኮንዲሽን ስለሚያስተካክለው በረመዳን ተሸንፌ አላውቅም። ያንን ስለማቅ ያው ኮንዲሽኔም እንዲስተካከል ከፈጣሪም ጋር ያለኝ ግንኙነት ጥሩ እንዲሆን የሱና ጾም የሚባል አለ። ሰኞና ሐሙስ እሱን በመደበኛ ጿሚ ነኝ። ያንን አደረኩ ማለት ሐሪፍ ላይ ነኝ ያለሁት ማለት ነው። አሸንፋል ሲሬ የሚገርም እኔ ያንተን ጨዋታ በአካል አይቻላቅም። እኔ ቦክስ ከጀመርኩኝ በኋላ ስለ ቦክስ ካወቅኩኝ በኋላ ነው አንተን ያወቅኩ። ከዚህ በፊት ስትጫወት አይቻላቅም። ያንተን ጨዋታ ለማየት በዚህ በጣም ጓጉቻለሁኝ እና ሪንግ ላይ ፕሊዝ አሪፍ ጨዋታ አሳየኝ። አዎ ማለት አልግባለን ጥሩ ጨዋታ እንደማሳይ እርግጠኛ ነኝ። በጣም ጥሩ ጨዋታ አሳያለሁ። ምርጥ ጨዋታ እናየዋለን። መልካም ድል ሲሬ። አመሰግናለሁ። ሰላም ይብዛልኝ። አመሰግናለሁ። ያያችሁ የምትገኙት ኮማንደር ሲራጅ ሙሉጌታ ነው። የፌዴራል ማረሚያ ቤት አሰልጣኝ ነው። በደጋፊዎቹ ፊት ለፊት እንግዲህ ያማመቀ ይገኛል። አሁን ከደቂቃዎች በኋላ ወደ ሪንግ ይገባል። ከኢንስትራክተር ዮናስ አበባው ጋር ከባድ ፋይት የሚያደርግ ይሆናል ማለት ነው። ከጎኑ ኢንስትራክተር ዳንኤል ታደለ አለ። የፌዴራል ማረሚያ ቤት ዋና አሰልጣኝ ከኮማንደር ሲራጅ ጋር ነው የሚሰራው። እንግዲህ ከጎኑ ነው ዛሬ በሪንግ ሳይድ ከጎኑ ነው ያለው። አብትነሽ በጣም ለሞት ፍቅር አለኝ። ስለዚህ ፓርቲ በጣም በዚህ በኩል ደግሞ ዮናስ አበባው ዮናስ አበባው አለ። የዮናስ አበባው ደጋፊዎች አሉ። በዚህ በኩል ከባድ ፋይት ልናይ ነው። በጣም ከባድ ፋይት ልናይ ነው ጋይስ። ወራጅ አለ ሲል ነበር ዮናስ አበባው። ኢንስትራክተር ዮናስ አበባው ወራጅ አለ ሲል ነበር። የምርም ወራጅ አለ እንዴ? ናይስ። ከመግባት በፊት እስቲ አንድ ነገር ጣል አድርግልኝ። የመጨረሻው ሰከንድ ሊደርሰናል። በቃ ያለቀው ሰዓቱ ነው። ገብተን በቃ እንግዲህ መተግበር ነው። ሌላውን አደረገ ወደ ስራ ወደፊት ነው። በመግባት ላይ የሚገኘው የከረዩ አንበሳ ሲራጅ ሙሉጌታ ኮማንደር ሲራጅ ሙሉጌታ ነው። ይህ አሰልጣኝ የነበረ የቀድሞ ቦክሰኛ ነው። አሁን ላይ ግን በፌዴራል ማረሚያ ቤት በማሰልጠን ላይ የሚገኝ የከረዩ ጀግና አሰልጣኝ ዛሬ ኢንስትራክተር ዮናስ አበባውን ለመቅጠም ወደ ሪንግ በመግባት ላይ ይገኛል። እንደምታዩት በአብዱ ኪያር ዘፈን ነው እየገባ ያለው መርካቶ ሰፈሬ በሚለው። ሲራጅ ሙሉጌታ የሚታወቀው እንግዲህ በከባባድ እጆቹ ነው። በጣም ከባባድ የኖካውት ፓንቺንግ እጆች አሉት።
ዛሬ ይሄ እጁ የኢንስትራክተር ዮናስ አበባው ፊቶች ላይ ካረፈ ከባድ ጉዳትን የሚያስተናግድ ይሆናል። ኢንስትራክተር ዮናስ አበባው እንግዲህ በጎኑ ያለው አሰልጣኙ ኢንስትራክተር ዳንኤል ታደለ ይባላል። አብሮ ነው የፌዴራል ማረሚያ ቤት ቦክስ ቡድን የሚያሰለጥኑት። ነገር ግን ኢንስትራክተር ዳንኤል ታደለ ዋና አሰልጣኝ ነው። ኮማንደር ሲራጅ ሙሉጌታ ደግሞ ምክትል አሰልጣኝ ሆኖ ከሱ ጋር የሚያሰለጥነው ማለት ነው። እንደምታዩት የከረዩ ልጆች ካጠገቡ ባነር አሰርተውለት እያጀቡት ይገኛሉ። ኮማንደር ሲራጅ ሙሉጌታ ሬዲ ሆኖ ወደ ሪንግ ሊገባ ጓንቱን ያሰረ ነው የሚገኘው። ኢንስትራክተር ዳንኤል ታደለ ወደ ሪንግ ያስገባው ነው። ዛሬ ከባድ ፍልሚያ ነው የምናየው በዮናስ ኢንስትራክተር ዮናስና በሲራጅ ሙሉጌታ። እንደምታዩት ሬዲ ሆኗል። ኮማንደር ሲራጅ ሙሉጌታ ወደ ሪንግ በማቀናት ላይ ነው የሚገኘው። ይህ ውድድር የተዘጋጀው በሊማመር ቦክሲንግ ዋና መስፍን ብሩ ነው የተዘጋጀው። ይህም የቦክስ ውድድር ኢንስትራክተር ዮናስ አበባው በመቀጠል ደግሞ እየገባ ነው። ከፊት ለፊት የምታያቸው ሻዶ ቦክሲንግ እየሰሩ ያሉት የዮናስ አበባው ደጋፊዎች ናቸው። የፈረንሳይ ጀግና ጩጬ ቦክሰኞች ናቸው። የፕሮጀክት ልጆች ናቸው። ሻዶ ቦክስ እየሰሩ የሚገኙት ከኋላውም የዮናስ ደጋፊዎች አጅቦት በመግባት ላይ ይገኛል። ባነር አሰርተውለት እንደምታዩት በድምቀት ነው ዮናስ አበባው እየገባ የሚገኘው። እንደምታዩት ከፊት ለፊት ያሉት የፕሮጀክት ልጆች የሚገርም ሻዶ ቦክስን እያሰሩ የሚገኙት። በቀኝ በኩል የፈረንሳይ ቤላ ትጥቅ ለብሶ የገባው እንግዲህ የፈረንሳይ የፕሮጀክት ልጆች ናቸው። ከጎኑ ኢንስትራክተር ዮናስ አበባው የሚል ባነር አሰርተው እያጀቡት ነው። ዮናስ አበባው እንግዲህ በአየር ጤና በአሁኑ ሰዓት በማሰልጠን ላይ የሚገኝ የፕሮጀክት ልጆችን በማፍራት በባለፈው ወደ አዳማ በመሄድ የወርቅ ሜዳሊያ የዋንጫ ሽልማትን ይዞ የመጣ ጀግና አሰልጣኝ ነው። የቀድሞ ቦክሰኛ ነው። በጣም ዲሲፕሊን የሆነ ሰው ነው። በጣም ሰው አክባሪ ነው። አገባቡን እንደምታዩት የጀግና አገባብ ነው የገባ የሚገኘው። ሻዶ ቦክሱ በጣም ነው የሚመቸኝ። በጣም ነው የምወድለት ሻዶ ቦክሱን። ከጎኑ ያለው ጀሙ ቦክሲንግ ነው በአየር ጤና እሱን በማዘጋጀት ላይ የነበረ ነው። ከኋላው ደግሞ እያሻሸው የሚገኘው ኢንስትራክተር ቢኒ ነው። እሱም በጃሜዳ የቦክስ ፕሮጀክት እያሰለጠነ ነው የሚገኘው። እሱም ፈረንሳይ አካባቢ ነው። እንደምታውቁት እሱ ኢንስትራክተር ዮናስ አበባውና ታይሰን ወይም ጠኑ ተነጣጥለው አያውቁም። በብዛት አብሮ ሻዶ ቦክስ በመስራትና ቦክሱን በመሰልጠን ይታወቃሉ። ዮናስ አበባ ወደ ሪንግ ገብቷል። ለደጋፊዎች ሰላምታ እየሰጠ ይገኛል። አብራችሁን ቆዩ።